ምንድነው ማየ? ምን እየሆነ ነው? ምን አውቃለሁ በእናትህ። ይኸው ከቅድም ጀምሮ ይዘልብኛል አናቴ ላይ። አሎ እኛ ለውጥ ላይ ነን እኮ ነው አባቴ። እንዳንተ ሁሌ ቆመን የምንቀር ይመስላል? ስፖርት ጀምረን ይኸው ጂማውን የ6 ወር ተመዝግቤ ነው የመጣው ዛሬ። ሁሉም ሰው እንዳንተ ሱሴ ይመስላል አይደል? ማን ነው ሱሴ? እኔ እንደውም ማለት ነው ይኸው እሷ አለች እዚህ ጋር እኔ እናንተ በአቅም እንወዳደራለን ማለት። ኧረ እኔ አባዬ እኔ ታላቄን አከብራለሁ። እኔ እንደዚህ ነኝ። አይ ጥሩ ነው ጥሩ ነው። ትንሽ እስቲ ተወዳደር። ልብ ካለ ይኸው ሜዳው ይኸው ፈረሱ ትጣጣለኛለህ አንተ። ግን በኋላ ማፋፈር ማለቃቀስ የሚባል ነገር አይሰራም። ምንም ችግር የለም በእኔ በኩል ብያለሁ። በቃ ና ዛሬ ወንዱ ይታያል በእውነቱ። እችላለሁ። በጣም ነው የምችለው። ጭራሽ ዱላ ምን እንዴ? ባበላው ባጠጣው ስንዘራኔ ላይ አንተ አይደለ እንዴ አሁን እንጫወት ያልከው? እንደ ልብህ ትበላለህ ትጠጣለህ። ለዱላ ተነስተህ አይደለም? ከዚህ በላይ ምን ዱላ አለ? ሊቀጠቅጠኝ እኮ ገሎኛል እኮ። ኧረ አባዬ ኧረ እባክህ ሻው ምን አረኩኝ? ሂድ ምንም ማስተባበያ የለም። ሂድልኝ። እሺ አንዴ መጨረሻ እድል ብቻ ስጠኝ በቃ። እድልን ሄደህ ሎተሪ ላይ ሞክር። እኔ ወንድም ውጣልኝ ከቤቴ። ስማ በቃ ገጠር ግባ እናሳ። ሰላም እንዴት ናችሁ? ዛሬ ህይወቴን ሊቀይርልኝ የሚችል አንድ ሐሳብ አስቤያለሁ። ሐሳቡም የሚሆነው ራሴን ሙሉ ለሙሉ ወደማዬ ቀይሬ ከአባዬ የሚያስፈልገኝን ነገሮች እንጠይቅበታለን ማለት ነው። ኧረ ተው አንተ ልጅ፣ ይሄ ነገር ግን ይሆናል? ኧረ ይሳካል እማዬ መኝኝ እንዴ። ይሄ እኮ ቀላል ነገር እኮ ነው። አንቺ ብቻ እሺ በይኝ፣ እኔ ፊክስ አደርገዋለሁ። ይቅናህ እንግዲህ። ሌላ ምን እላለሁ? ሰላም እንዴት ናችሁ? ምን ባኮተን እንደው አንድ ሐሳብ ሲያሳስበኝ ነው ያለው። እንደው ቀኑን ሙሉ እንዲሁ ሲያሳስበኝ ነው ያለው። ይገርሞታል። ምንድነው ቆይ የሚያሳስብሽ? አንቺ ነጋጠ በሁል ጊዜ ማሰብ። እንደው በዚህ ልጅ ጉዳይ ነው፣ በልጃችን ጉዳይ። ምን ሆንኩ ነው ደግሞ የሚለው እሱ? በጣም እያሳዘነኝ መጣ ብታዩ። ቀኑን ሙሉ እዚህ ቤት ነው ቁጭ ብሎ የሚውለው፣ ወይ ስራ የለው ወይ ምን የለው። ተው በኋላ ግን አንድ ነገር ሆኖ ከምናዝን የሆነ ነገር አድርገን እንደው ነፍሳችንን ብትረካ ይሻላል። ካልሆነም ደግሞ ከዛ ከጓደኞች ተበዳድረህ ምናምን አንድ መኪና አነስተኛ መኪና ብገዛለት እየተንቀሳቀሰ ስራ ይሰራል። መኪና ለሱ። ሌላም ደግሞ እንትኑን ይስጡት። ይሄ ምንድነው? ወርቆትን ይስጡት። ልስጠው ወርቁን? ምንም የለንም በእርግጥ ግን ወርቋን ቢያንስ በቃ ወርቁን ይስጡት። በቃ ይስጡት። ምን ነው አንቺ ግን ዝም ብለሽ ለሱ ብቻ ተቆረቆርሽ? እኔ ባለፈው ስጭኝ ያልኩሽን ነገር እንዴት አለ? አረ በቃ እሱን ነው ተሰርቼ ነበር። አቴውም የለበሰው ልጅ እናፍሰዋለን። ይሄን ገንዘብ ኦሪጂናል እኮ ነው። አንተ ጉቺ እኮ ነው ከላይ ያረች። እንደነቃ ጠብቀን ዛሬ በርግዱድ ፈጣሪ ተመስገን። አረ ብራዘር በቃ በእናታችሁ ተፋቱ። አንተ ከዚህ በላይ ስቃይ አይበቃም? ተቀጠቀጥክ እኮ። ይበቃል። ምንድነው አንተ ደግሞ የምታሽቃፍተው? ወይ ሂድና ታሰርልታ። ምንድነው አዛኝ ቅቤ አንጓች ነኝ አለ። ምንድነው እሺ ከኔ የምትፈልጉት? እኛ ካንተ የምንፈልገው ምን መሰለህ? በቃ የምትፈልጉት ገንዘብ ነው አይደል? በቃ ችግር የለም። ለፋሚሊ ደውሉ። የምትፈልጉትን ያህል ገንዘብ ይሰጣችሁ። ሄሎ ጤና ይስጥልኝ። አቤት። ስልኮትን ከልጆት አግኝተን ነበር የደወልንልዎት። አሁን ምንድነው? ወደ ጉዳይ ግባ እንጂ ቶሎ በል። ይኸውልዎት ልጆት በእኛ ቁጥጥር ስር ነው አሁን ላይ የሚገኘው። ልጆት ከነነፍሱ ለማግኘት የኢትዮጵያ 1 ሚሊዮን ብር አሁኑን ያስገቡልናል በባንክ አካውንታችን። አይ የኔ ልጅ አይሆንም። ልጅ አይደለም። የዋሸኖት መስሎት ነው። ድምፁን ይስሙት። ንገረው። ኧረ አባዬ እኔ ነኝ አባዬ። አለው እበት አባጋጠና አንተ ተባይ ሰሙት አይደለ? እኔ ከናካቴው ልጅ ልጅ ማን ነኝ እንደው ፈጣሪ የሰጠውን እኮ እንትን መቀበል ነው አይደለ እንጂ 1 ሚሊዮን ብር ምን አላት ለልጅ ከማጸ እኔ ያን የወለድኩት 1 ሚሊዮን ብር ምን ነበር? ሸምጥጠውት ነው ሸመጠጡት። አላቆም የታባተው እኮ ይቻል። በጣም የሚያሳዝን ጊዜ ምስኪን ነው። ቤተሰብ በዚህ ሰዓት ሲከዳው ምን ታደርጋለህ? በጣም የሚያሳዝን። ሄሎ አባዬ። አንተ ለቀቁ? በእውነት ለቀቁኝ። ለምን? ስማኝ አንተ ተባይ፣ ስማኝ ቁም ነገር ላወራህ። ምንድነው አባዬ? ያክስቶች ልጆች
አወቃቸው ውጭ ያሉትን ዛሬው ለረፍት ብለው እኛ ቤት ይመጣሉ። ኧረ እባክህ እዛ ትንሽ ሀገሪቱን እንደው መጎብኘት እንፈልጋለን ምናምን ነገር ብለውኛልና እኮ ጂንስ ሲበላኝ ምንድነው ብዬ ነበር። ኧረ እንኳን መጡልን እንደው ትልቅ አደራ ነው የምሰጥህ። የሰው ገደል ገብተህ እዳ እንዳታስገብኝ እባክህ። ኧረ ምንም ችግር የለም እንዴ ሀሳብ አይግባ አንተ። እኔ ድልቅቅ አድርጌ ነው የማቆያቸው። እንደዚህ አዲስ አበባን ገልብጬ እንዲህ ከነ ምናምን ነው ማሳያችሁ። ምላስማ ቅቤ ነው ያሳምናል እኮ። እንኳን ደህና መጣችሁ ልጆቼ። ወዝግድ ጋሽ ደከማችሁ አይደል? መንገዱ እንዴት ነው ታዲያ? እዛ ያሉት ቤተሰቦች እናታችሁ ደህና ነች? ትንሽ እኮ ከምን ነገር ተንፈስ አውራ እንጂ ከነሱ ጋር እኛ መቼን ተማርነው የዛ ቀን አሁን ቀርቻለሁ። በሉ ያው እዚህ የመጣችሁት እንደው ሀገሪቷን ለመጎብኘት እንደሆነ መጠን ልጄ አለላችሁ። እሺ አንዳንድ ቦታዎችን ዞር እያደረገ ምናምን ያሳያችኋል። በዩቲ ሙጣ በቃ እንዳታመሹ በጊዜ ተመለሱ። እሺ በቃ እሺ። አዮ ጋሼ ባሉ ዋጓ መጣችሁ እንዴ? አንዱ ለምትወረበት ጋሼ አብድ መልሳል እኮ ከኔ እንዴ ዲያስፖራ የሚለምናል እንዴ? ማስቲኮን ሳዩ ጋሼ ሳዩ አንድ ብሎ ይተባል። አያዩን እኮ ነው ጋሼ አይተዋል እኮ አያዩን ነው። እሺ ምንድን ነው ያደርጋችሁ ንገሩኝ። እሺ ያበደ ጎመን ይበሉት ዛሬ ጎመን። ወይኔ አንተኛውስ ደርቆ ምናምን ሃርሞኒካ ነው። ሃርሞኒካ ጥምቀት ሎሚ ሳልወረወርከም። እንዴት አመሻችሁ? ምንድነው ልጆቹ እንደዚህ አድርጋችሁ የመጣው? አንተ ደግሞ ይከራከረኛል እንዴ? እኔ ውሸት ውጣ ከዚህ ቤት እንዲህ የቀደማቸው ከስ አራጅ ፍጠይባት ይፍጠንባት ቅዘን ይፍጠንብና ውጣ ከዚህ ቤት አንተ። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ፣ ምንም ችግር የለም እኮ። ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ፣ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህም እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘነው እዚህ ነው ያለው አይደል? አለ ዘነዘነው። ይኸው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መጥቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትሆን 2 ቀንም 3 ቀንም የምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስሽ እንዴት አይነት ነገር ነው? ዕቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር።